ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቅዱሳን ወንድማችሁ ማቲያስ ነኝ። ዛሬ ደግሞ የእግዚአብሔርን ቃል ሼር አረጋችኋለሁ። ሼር የማረጋችሁ የእግዚአብሔር ቃል የተለኮሰ ህይወት ወይም ስፓርኪንግ ላይፍ በሚል ርዕስ እግዚአብሔርን ቃል ሼር አረጋችኋለሁ። ሃሌሉያ! ይህ መልእክት ብዙዎች ጋር እንዲደርስ ሼር እንድታደርጉት በጌታ ፍቅር አበረታታችኋለሁ። ሃሌሉያ! ለዚህ ነው የእግዚአብሔር ቃል የሰውን ሁሉ ህይወት የመቀየር አቅም አለው፣ ጉልበት አለው። ኢየሱስ ክርስቶስ ጌታ ነው። ወደ እግዚአብሔር ቃል ሊመጡ የተገባቸው ወይም ደግሞ የእግዚአብሔርን ቃል ሊሰሙ የተገባቸው ትውልዶች የተመረጡ ትውልዶች ናቸው። እነዚህ ትውልዶች ደግሞ ኦልሬዲ በክርስቶስ ኢየሱስ ማዳን ውስጥ እግዚአብሔር የተመለከታቸው ያያቸው ኦልሬዲ ታርጌትድ የሆኑ ትውልዶች ናቸው። እነዛ ትውልዶች ደግሞ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ምንም አይነት ገደብ የለበትም። የሃይማኖት ገደብ የለበትም። የአንደርስታንዲንግ ገደብ የለበትም። የሀገር ገደብ የለበትም። የማንነት ገደብ የለበትም። የእውቀት ገደብ የለበትም። ይሄ የእግዚአብሔር ቃል ሁላችሁ ይመለከታችኋል። ኢየሱስ ጌታ ነው። በየትኛውም ላይፍ ስታይል ውስጥ፣ በየትኛውም ላይፍ ስታተስ ውስጥ ያላችሁ፣ በየትኛውም ሁኔታ ውስጥ ያላችሁ፣ በየትኛውም ኤጅ ውስጥ ያላችሁ የእግዚአብሔር ቃል ለእናንተ ነው። ፕሬይ ዘ ሎርድ ሃሌሉያ። መጽሐፍ ቅዱስ ሲናገር ቃሉን ላከ ፈወሳቸው ይልና ከመከራቸው ሁሉ አዳናቸው። ፕሬይ ዘ ሎርድ ካለባቸው ከየትኛው ስትራግል፣ ካለባቸው ከየትኛው ቻሌንጅ፣ ካለባቸው ከየትኛው ፈተና መከራ ዴሊቨር የሚያደርጋቸው እግዚአብሔር በቃሉ ሃሌሉያ። በሌላ ስፍራ እንደዚህ ይላል የእግዚአብሔር ቃል እንደዚህ ይላል I love this word ሃሌሉያ። እንደዚህ ይላል የእግዚአብሔር ቃል እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ታውቃላችሁ የሚለው ቃል ተሰማላችሁ ብቻ ማለት ነው። ታውቃላችሁ የሚለው ቃል ኢንፎርሜሽኑ እናንተ ጋር ሲደርስ ማለት ነው። ታውቃላችሁ የሚለው ቃል እውነት በሆነው ወይም እውነትን ታውቃላችሁ እውነትም አርነት ያወጣችኋል የሚለው ቃል እውነት የሚለውን ያንን የእግዚአብሔርን ትሩስ በዛ ትሩስ ኢንላይትድ ትሆናላችሁ። የዛ እውነት የእግዚአብሔር የቃሉ እውነት ኢንላይትድ ሲያደርጋችሁ ወይንም ደግሞ የእግዚአብሔር የቃሉ እውነት እናንተ ጋር ሲደርስ ያኔ ኦልሬዲ ሪሲቭ የምታደርጉት ዴሊቨረንስ አለ፣ ሪሲቭ የምታደርጉት አርነት አለ እያለ ኢየሱስ ክርስቶስ ጌታ። ዛሬ በሁሉ አቅጣጫ ማንም ነፃነትን ፈልጎ ቢሆን፣ ማንም መፈታትን ፈልጎ ቢሆን የእግዚአብሔር ቃል ሊፈታ የታመነ ነው፣ ብርቱ ነው፣ ኃያል ነው። ሃሌሉያ ፕሬይ ዘ ሎርድ። ዛሬ ማካፍላችሁ እግዚአብሔር ቃል ርዕስ የተተኮሰ ህይወት ወይንም ስፓርኪንግ ላይፍ በሚለስ I love this word ሃሌሉያ። እንደ እግዚአብሔርን ቃል አነባለሁ በሉቃስ ምዕራፍ 12 ቁጥር 49 ላይ ያለቃል ላምብ እንደዚህ ይላል እግዚአብሔር በኢየሱስ ክርስቶስ ስም አነበዋለሁ። በምድር ላይ እሳትን ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? በምድር ላይ የመጣሁት እሳትን ልጥል ነው። I release fire ሃሌሉያ። ወደ ምድር እሳትን ሪሊዝ ላደርግ መጥቻለሁ አለ ኢየሱስ። የነደደ ዘንዳ ምን እፈልጋለሁ? የመጣሁበት ዋናው ዓላማ፣ የመጣሁበት ዋናው ግብ እሳትን ልጥል ነው አለ ኢየሱስ። ፕሬይ ዘ ሎርድ። በዚህ ስፍራ ላይ እሳት የሚለው ቃል እኔና እናንተ እንደምናውቀው ፊዚካል የሆነ ፋየር አይደለም፣ ወይም ደግሞ ናቹራል የሆነ ፋየር አይደለም። በዚህ ስፍራ ኢየሱስ እየተናገረ ያለው እሳትን ልጥል መጣው እያለ ያለው ስፒሪቹዋል ፋየር። ይህ ፋየር ደግሞ ሪፕሬዘንት የሚያደርገው ኦልሬዲ ክርስቶስ ኢየሱስ ለሰው ልጆች ኢምፓክት ሊያደርግ፣ ለሰው ልጆች ሊያካፍል፣ በሞቱ ደግሞ በትንሣኤው የሰው ልጆችን ዳግም ከራሱ ያስገኝ ይዞት የመጣው ህይወቱ ነው። ሃሌሉያ። ፋየር ብሎ እዚህ ጋር ያስቀመጠው ወይም ኢንተርፕሬት የተደረገው ፋየር የሚለው ቃል ራሱ የተሸከመው ሙሉ የሆነው የእግዚአብሔር ህይወት ነው። ኢየሱስ እያለ ያለው ወደ ምድር መጥቻለሁ፣ ይህንን ላይፍ ስፓርክ ላደረገው፣ ይህንን ህይወት ልለኩሰው፣ በሰው ልጆች ውስጥ ሁሉ በሂውማኒቲ ውስጥ ሁሉ ይህንን ህይወት ልለኩሰው መጥቻለሁ። ለኩሸው ደግሞ በለኮስኩባቸው ሰዎች ውስጥ በለኮስኩባቸው ሂውማኒቲ ውስጥ ቃሉን በተቀበሉት እኔም በተቀበሉት የእግዚአብሔር ማዳን የሆንኩትን እኔም የመጨረሻውን የእግዚአብሔር ሰልቬሽን የሆንኩትን የመጨረሻ የእግዚአብሔር ህይወት የሆንኩትን የመጨረሻ የእግዚአብሔር ስጦታ የሆንኩትን እኔን የተቀበሉ ሁሉ በዚህ እሳት ይነዳሉ፣ ይቀጣጠላሉ።
ፋየር ያገኛቸዋል። የህይወቴን እሳት ያገኛቸዋል። ኦልሬዲ ስፓርክ አረገባቸዋል። ስፓርክ ካረጉባቸው በኋላ ኦልሬዲ በእነሱስ መንደድ ይጀምራል። ኦልሬዲ ይህ ህይወት በእነሱስ መቀጠል ይጀምራል እያለ ነው ኢየሱስ። አይ ላቭ ዲስ ወርድ። ኢየሱስ የመጣበት ዋናው ዓላማ በውስጡ ያለውን ፋየር እኛ ጋር ሊለኩሰው። ይኸውላችሁ ይህ ህይወት ማለት ክርስቶስ ኢየሱስ ወደ ምድር ይዞት የመጣው ህይወት ማለት ወይም በዩማኒቲ ውስጥ ሁሉ ክርስቶስ ስፓርክ ሊያደርገው ወይ ጂሰስ ስፓርክ ሊያደርግ የፈለገው ሊያቀጣጥለውና ሊለኩሰው የፈለገው ህይወት በእግዚአብሔር ኢተርናል ቶት ውስጥ በእግዚአብሔር ኢተርኒቲ ውስጥ የነበረ የዘላለም ህይወት ማለት ነው። ሃሌሉያ። በእግዚአብሔር ሎጂክ ውስጥ ዓለም ሳይፈጠር በፊት በእግዚአብሔር ሎጂክ ውስጥ የነበረውን ህይወት እግዚአብሔር ሰውን ሰው ብሎ የጠራበት፣ እግዚአብሔር ሰውን ሜክ ያደረገበት፣ ክሪኤት ያደረገበት የሰውን ክብር፣ የሰውን ግርማ፣ የሰውን ማንነት፣ የሰውን ኃይል፣ የሰውን ቢዩቲ በክርስቶስ ኢየሱስ በኩል ኦልሬዲ በሁለተኛው አዳም በኩል ሪሊዝ ሊያደርገው መጥቷል። ስፓርክ ሊያደርገው መጥቷል። ኢየሱስ ክርስቶስ ጌታ ነው። ይውላችሁ ዛሬ ፕሪች የምናደርገው ጋስፕል ክርስቶስ ኢየሱስን በማመን የምታገኙት ህይወት የራሱ የእግዚአብሔርን ህይወት ኦልሬዲ የእግዚአብሔር ህይወት በክርስቶስ ኢየሱስ ውስጥ ተዘጋጅቷል። ክርስቶስን በመቀበል የእናንተ ህይወት በክርስቶስ ኢየሱስ ህይወት መለኮስ አለበት። መዳን ማለት ወይም ሰልቬሽን ማለት በክርስቶስ ኢየሱስ ህይወት ወይም በክርስቶስ ኢየሱስ መለኮስ ነው። ስፓርክ መደረግ ኢየሱስ ክርስቶስ ጌታ። ለዚህ ነው መጽሐፍ ቅዱስ ሲናገር ዮሐንስ ላይ እንደዚህ ይላል፣ ምዕራፍ 1 ላይ እንደዚህ ይላል። ይኸውላችሁ ዮሐንስ ላይ ያለውን ቃል ላንብብላችሁ። ሃሌሉያ ፕሬዝ ዘ ሎርድ። ቁጥር 4 ላይ እንደዚህ ይላል፣ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ኢን ሂም ዋዝ ላይፍ። ሃሌሉያ። በእርሱ ውስጥ ህይወት ነበረች። በእርሱ ውስጥ የነበረችው ህይወት ደግሞ ደስታ ይላል። በእርሱ ውስጥ የነበረችው ህይወት ደግሞ የተለኮሰ የሰው ብርሃን ነበር። መላሃታነማ ብራስፋቬሌ ፍሬዴኒ አያችሁ። አይ ላቭ ዲስ ወርድ። ህይወትም የሰው ብርሃን ነበረች። በእርሱ የነበረች ህይወት ኦልሬዲ በኔና በእናንተ ውስጥ በዩማኒቲ ውስጥ ሁሉ ስፓርክ ተደርጋ ተለኩሳ ብርሃን ነበረች ይላል። ሃሌሉያ ፕሬዝ ዘ ሎርድ። ኢየሱስ ክርስቶስ የመጣው ፋየርን ሪሊዝ ሊያደርግ ነው። ያ ፋየር ሪፕሬዘንት የሚያደርገው የራሱን ህይወት ነው። እሱ ደግሞ ያ ህይወት ደግሞ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል ዮሐንስ። ሃሌሉያ። ኦልሬዲ በሱ ውስጥ የነበረው ህይወት በኔና በእናንተ ውስጥ ስፓርክ ተደርጎ ወይንም ተለኩሶ ብርሃን ሆኗል እያለ ይህንን እሳት ምንም ሊያጠፋው አይችልም። ይህንን እሳት ቻሌንጅ ሊያጠፋው አይችልም። ለዚህ ነው ጳውሎስ ሲናገር በሮሜ 8 ላይ በጣም በህይወቴ ብዙ ነገር ኤክስፒሪየንስ አደረግኩ። ኤክስፒሪየንስ ካደረግኳቸው ነገሮች ሁሉ ነገር ግን ብርቱ ከሆነው ከክርስቶስ ኢየሱስ ፍቅር ከተቀበልኩት ህይወት ክርስቶስ እኔ ጋር መጥቶ በህይወቴ ውስጥ ከለኮሰው ከዛ ብርሃን ከለኮሰው ከዛ ፍቅር ሊለየኝ የሚችል አንድም አቅም የለም ማለት ነው። ማግኘት ነው፣ ማጣት ነው፣ ያለው ነው፣ የሌለው ነው፣ መራብ ነው፣ መርገብ ነው፣ ምቾት ነው፣ ረሃብ ነው፣ ስደት ነው፣ ሞት ነው፣ ህይወት ነው ያለ ጳውሎስ ሲናገር ሲያወዳደር ቱ ኤክስትሪም ነገሮችን ሲጠቅስ እንመለከታል። በየትኛውም ሁኔታ ውስጥ ከክርስቶስ ኢየሱስ ፍቅር ሊለየኝ የሚችል ነገር በዚህ ምድር ላይ እንደሌለ ተረድቻለሁ። Praise the Lord. Hallelujah. I love this word. ይኸውላችሁ ኦልሬዲ ክርስቶስ ኢየሱስ ወደዚህ ምድር ይዞት የመጣው ህይወት ለእኔና ለእናንተ እግዚአብሔር ፕሪፔር ያደረገው ህይወት የክርስቶስ ኢየሱስ ማንነት ዲፋይን የሚያደርገው ዲተርማይን የሚያደርገው የኔና የእናንተ ህይወት ኢየሱስ ክርስቶስ ማለት ይኸውላችሁ ኢየሱስ ክርስቶስ ማለት ሰው በማይቀርበው ብርሃን ውስጥ የሚኖር አምላክ በእግዚአብሔር ዘንድ ስፍራ ቦታ ያልተገኘለትን የሰው ልጅ በአንድ ያጣጣመ በአንድ አባትና ልጅ ያደረገ በአንድ እንድንጣጣም በአንድ እንድንሆን in the same room in the same class እንድንሆን ያደረገ ፐርሶናሊቲ ማለት ኢየሱስ ክርስቶስ። Praise the Lord. I love this one. በእርሱ ህይወት ነበረች ህይወት የሰው ብርሃን። በእርሱ የነበረች ህይወት የሰው ብርሃን ነበር። የኔና የናንተ ብርሃን
በእርሱ ውስጥ ያለ ህይወት ዛሬ ክርስቶስ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ክርስቶስን ብትቀበሉ በክርስቶስ ውስጥ ያለው ህይወት ኦልሬዲ እናንተን ይለቁሳችኋል፣ ስፓርክ ያደርጋችኋል። በማን? በራሱ ህይወት ኢየሱስ ክርስቶስ በእሱ ውስጥ ያለ ህይወት የእናንተ ብርሃን፣ የኔና የእናንተ ብርሃን። ተሪዘታይ እኔ ሃሌሉያ ፕሬይ ዘ ሎርድ። ለዚህ ነው በእርሱ ህይወት ነበረች መጽሐፍ ቅዱስ ባይ ዲፎልት ኢየሱስ ክርስቶስ የሰው ልጅ ሁሉ ህይወት ነው። ላይፍ ጂሰስ ሂ ጊቭስ ላይፍ። ሃሌሉያ ፕሬይ ዘ ሎርድ። የሚሰጠው ህይወት ደግሞ እግዚአብሔር አሁን በብዙ ብር፣ በብዙ አቅም፣ በብዙ ጉልበት፣ በብዙ ደስታ፣ በብዙ ረፍት የሚኖርበትን የእግዚአብሔርን ህይወት ክርስቶስ ኢየሱስ ወደ እኔና ወደ እናንተ ፍጹም በሆነው በመስቀሉ ስራ በኩል አቀርብ። ይህንን አክሰፕት ማድረግ ማለት የሃይማኖተኛ ወይም የአንድ ሃይማኖት አባል መሆን ማለት ነው። ይህንን አክሰፕት ማለት የእግዚአብሔር ህይወት በእናንተ ውስጥ መለኮስ ማለት ነው። ስፓርክ ማለት ነው። ሃሌሉያ። ይህ እሳት ደግሞ በፍጹም ሊጠፋ የማይችል እሳት ነው። ወረማሃተነማን አንድ ቃል ላምብላችሁ፣ በጣም የምወደው ቃል ወረማሃሻለባን የማለምላችሁ እግዚአብሔር ቃል ኤክሶደስ ዘጸአት ምዕራፍ 3 ቁጥር 2 ላይ ያለ የእግዚአብሔር ቃል። በጣም ብዙ ሰዎች ይህንን ቃል እንደምታውቁት አውቃለሁ። ይህንን ቃል ላምብላችሁ። የእግዚአብሔር ቃል እንደዚህ ይላል። ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር ቃል ያነባል። ቁጥር 1 እንደዚህ ነው። ሙሴም የዮቶርን የአባቱን የምድያን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻም በጎቹን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብም ወጣ። የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ መካከል ታየ። የእግዚአብሔር መልአክ በእሳት ነበልባል በቁጥቋጦ መካከል ታየ። እነሆ በቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። ሃሌሉያ። ይህንን ታላቅ ራእይ ምን ልበላለ? ልያ ኦራ ማሃታለማ የእግዚአብሔር ቢውላት የእግዚአብሔር መልአክ በእሳት ነበልባል በእሾ በቁጥቋጦ መካከል ታየው። እነሆ በቁጥቋጦ በእሳት ሲነድ ቁጥቋጦ አልተቃጠለም። ይውላችሁ በዚህ ስፍራ ላይ ባይብል ይውላችሁ የሚናገረው ስለ ኢየሱስ። ባይብል is all about Jesus. Jesus is all about me and you. ይውላችሁ መጽሐፍ ቅዱስ የሚናገረው ስለ ኢየሱስ ብቻ ነው። ኢየሱስ ደግሞ የሚናገረው ስለ እኔና ስለ እናንተ። We are the target of this gospel. Hallelujah. We are the target of the word of God. እኛ የእግዚአብሔር ወይም የዚህ ወንጌል ታርጌቶች፣ ተደራሲያኖቹ እኛ፣ ግቦቹ እኛ። ኢየሱስ ክርስቶስ ጌታ። ስለዚህ ዘጸአት ምዕራፍ 3 ቁጥር 2 ላይ እየተናገረ ያለው ወይም ሙሴ ሲናገር ይህ የምመለከተው እጅግ በጣም ታላቅ ራእይ ነው ያለው። ራእይ ምን መሰላችሁ? ዲፋይን ላድርግላችሁ። የእግዚአብሔር መልአክ የሚለው በዚህ ስፍራ ላይ ወይም ሙሴ በራእይ ሆኖ የሚመለከተው ራእይ በዚህ ስፍራ ላይ የሚመለከተው ክርስቶስ ኢየሱስ ነው። የእግዚአብሔር መልአክ ብሎ እዚህ ጋር ዲፋይን የተደረገው ኤንጅል ኦፍ ዘ ሎርድ የሚለው ወርድ ሪፕሬዘንት የሚያደርገው ጂሰስን። ሃሌሉያ። ይውላል ፕሬይ ዘ ሎርድ። በቁጥቋጦ መካከል የእግዚአብሔርን መልአክ አይደየዋል ማየው በቁጥቋጦ መካከል። ቁጥቋጦ ደግሞ ሪፕሬዘንት የሚያደርገው ሂዩማኒቲ። ቁጥቋጦ ሪፕሬዘንት የሚያደርገው እኔና እናንተ ነው፣ የሰው ልጅ አሕዛብን ነው። ፕሬይ ዘ ሎርድ። ይውላችሁ ሙሴ እያየ ያለው በእግዚአብሔር ኢተርናል ቶት ውስጥ የተዘጋጀውን የመጨረሻውን ማዳን በልጁ በክርስቶስ በኩል ሊገለጥ ያለውን የመጨረሻውን ማዳን ነው። በዚህ ስፍራ ታላቅ ራእይ ነው እያለ የምመለከተው ራእይ እጅግ በጣም ታላቅ ራእይ ነው የሚለው እዛ። ሃሌሉያ። በቁጥቋጦ መካከል መልአክ፣ የእግዚአብሔር መልአክ አየሁት። ያ የእግዚአብሔር መልአክ የሚለው ሪፕሬዘንት የሚያደርገው ኢየሱስ ነው። ሃሌሉያ። ቁጥቋጦ ደግሞ ሪፕሬዘንት የሚያደርገው ባለው ሂውማኒቲ ነው። ኦልሬዲ በዛ ስፍራ ላይ ያለው ራእይ ደግሞ እሳቱ በቁጥቋጦ ላይ ሲነድ ያ ፋይር እየነደዳል። ነገር ግን በፍጹም ቁጥቋጦ አይቃጠልም። ይሄ እንዴት ሊሆን ይችላል አለ ሙሴ በዚህ ስፍራ ላይ። ይሄ እንዴት ሊሆን ይችላል?
ቁጥቋጦ ላይ እሳት እየነደደ ነው። ነገር ግን እሳቱ በፍጹም ቁጥቋጦን አያቃጥለው። ይህንን ራእይ አይ ዘንድ እጠጋለሁ አለ። ፕሬዝ ዘ ሎርድ ሃሌሉያ። ለዚህ ነው ኢየሱስም በሉቃስ ላይ የእግዚአብሔርን ቃል ይውላል። ኢየሱስም በሉቃስ ምዕራፍ 12 ላይ የተናገረው ይሄ ነው። እሳትን ልጥል መጣው በሂውማኒቲ ላይ ሪሊዝ የማደርገው ፋየር አለ። ኦልሬዲ ሙሴ በራእይ የተመለከተው ፋየር ሜልሃሶ ፕራዲና ፕሬዝ ዘ ሎርድ ሃሌሉያ። የእግዚአብሔር መልአክ በቁጥቋጦ መካከል የእግዚአብሔር እሳት በቁጥቋጦ ላይ ይነድ፣ ቁጥቋጦ በፍጹም አይቃጠልም። ይህንን ራእይ አይሰበቃል። ይህ ራእይ ደግሞ ዲፋይን ሲደረግ ሪፕሬዘንት የሚያደርገው ኢየሱስ ክርስቶስ ራሱ የተናገረውን ሉቃስ ምዕራፍ 12 ላይ ያለው ይህንን ልድሰዳመት ይዤ የመጣሁት ፋይር፣ ይህ ፋይር ደግሞ በሂውማኒቲ ውስጥ ሁሉ ይለኮስ ስፓርክን ይደረግ። የኔ የመጨረሻ ግቤ ይዤ የመጣሁትን ህይወት ይዤ የመጣሁትን ላይፍ በእነሱ ውስጥ ሃሌሉያ። ለዚህ የመጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ህይወቱን አሳልፎ ስለ ሰው ልጆች ሁሉ ሰጠ ይላል። ህይወቱን ለሰው ልጆች ሁሉ ሰጠ ማለት የሰው ልጆችን በራሱ ህይወት፣ በራሱ ማንነት፣ በራሱ ልዕልና፣ በራሱ ክብር ለኮሰ ወይም ስፓርክ አደረገ እንጂ ሞቶ ቀረ ማለት ነው። Jesus is continued in us. ኢየሱስ ክርስቶስ ህይወቱን አሳልፎ ሰጠ ማለት ክርስቶስ በእኛ ውስጥ ሕያው ሆኖ ቀጠለ፣ ሕያው ሆኖ አበራ፣ ሕያው ሆኖ አላይቭ ሆነ፣ ሕያው ሆነ ማለት ኢየሱስ ክርስቶስ ህይወቱን ሰጠ ማለት Jesus is continued in us. ክርስቶስ ኢየሱስ በእኔና በእናንተ ውስጥ ሕያው ይዞ የመጣውን ይህንን ህይወት ስፓርክ አደረገበት። ይዞ የመጣውን ይህንን ህይወት በእኔና በእናንተ ውስጥ ለኮሰ። ሙሴ ያየው ራእይ ይሄ ነው። በቁጥቋጦ ላይ የሚነደው እሳት፣ በቁጥቋጦ መካከል የተመለከተው መልአክ ክርስቶስ ኢየሱስ ራሱ ሃሌሉያ። ኦልሬዲ ክርስቶስ ኢየሱስ በቁጥቋጦ መካከል እሳት በቁጥቋጦ ላይ ይነዳል። ቁጥቋጦ በፍጹም አያቃጥለው። ዛሬ በእኔና በእናንተ ውስጥ ክርስቶስ ኢየሱስን በማመን እየተቀበል ነው፣ ወይም ደግሞ ያላመናችሁ ካላችሁ ክርስቶስ ኢየሱስን በማመን የምትቀበሉት ይህ መለኮታዊ ዲቫይን የሆነ ፋየር ኦልሬዲ ሪፕሬዘንት የሚያደርገው የክርስቶስ ኢየሱስን ሙሉ የሆነ ህይወት። ሃሌሉያ። ቴንክ ዩ ጂሰስ። አይ ላቭ ዲስ ወርድ። ይላችሁ በጣም የሚገርመኝ አንድ ቃል ጄምስ ላይ አንድ ምሳሌ ይናገራል። ያዕቆብ ምዕራፍ 3 ቁጥር 5 ላይ እንደዚህ ነው፣ እንግዲህ አንደበት እንደ ትንሽ ብልት ሆና በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ በጣም የሚገርመኝ ነገር ጋር በዚህ ስፍራ ላይ እየተናገረ ያለው ያዕቆብ ትንሽ እሳት ነው፣ ግን ትልቅ የመካል ኢየሱስ ክርስቶስ እሳትን ልጥል መጣው። ጀስት ፋይሩ ይውላችሁ የሆነ እኛ እንደምናስብ የሆነ ሂውጅ ፋይር አለ። ጀስት ላይክ ስፓርክ የመለኮስ ያህል ነው። ነገር ግን ከለኮሳችሁት ፋየር ነውና እሳት ነውና በፍጹም ልታቆሙት አትችሉም። እሳት ይውላችሁ አክሽኑ ወይም አክት ሲደረግ በጣም ስሞል አክት፣ ስፓርክ ስታረጉት ስሞል አክት ትንሽ ድርጊት ናት። ጀስት መለኮስ ነው። ከለኮሳችሁት በኋላ ግን ሪዛልቱ ቢግ ሪዛልቱ ሀያል። በዚህ ስፍራ ያዕቆብ እንደተናገረው ትንሽ እሳት ትልቅ ጫካን ያቃጠለ ማለት ነው። በክርስቶስ ኢየሱስ ፍጹም ስራ በኩል የተለኮሰው ስፓርክ የተደረጉት ሐዋርያቶች ነበሩ። ኦልሬዲ እነሱ ደግሞ ስፓርክ በተደረጉበት ትሩስ ስፓርክ በተደረጉበት ህይወት ወደ ዓለም ሁሉ ሄዱ። ወንጌልን ምን ያደረጉ? ሰበኩ፣ ፕሪች አደረጉ። ዛሬ እኔና እናንተ ጋር የዓለም ህዝብ ጋር ሁሉ ጋስፕል ደርሷል። በጣም እልፍ አላፍ ሰዎች እየተወለዱ ነው። ወንጌልን እየሰሙ ነው። የእግዚአብሔር ልጆች እየሆኑ ነው። ሃሌሉያ። ዛሬ ሁላችሁ ይሄ መለኮታዊ የሆነ ፋይል ክርስቶስ እሳት ልጥል መጣው ሲል ራሴ ኦልሬዲ በእናንተ ውስጥ ስፓርክ ላረግ፣ በእናንተ ውስጥ ላስገኝ፣ በእናንተ ውስጥ ልለኮስ መጥቼ እኛ ማለት ወይም ክርስትና ማለት ክርስቶስ ኢየሱስ በሙላት በእኛ ውስጥ ተገልጦ የሚኖረው ህይወት ማለት ነው።
ይኸውላችሁ ክርስትና ማለት የምንጣጣርበት፣ የምንወጣበት፣ የምንወርድበት፣ የምንከፍለው ይህ ከኛ የሆነ ፕራይስ አለ። ኦልሬዲ ክርስቲያኒቲ ማለት የተዘጋጀውን በፍጹም በሆነው በክርስቶስ ኢየሱስ ስራ በኩል እግዚአብሔር ያዘጋጀውን ህይወት ጆይን ማለት ያዘጋጀውን ህይወት አክሰፕት ማለት መቀበል ነው። ባዘጋጀው ህይወት መለኮስ ነው። ስፓርክ ምንድን ነው? ሃሌሉያ ፕሬዝ ነው። በዚህ ስፍራ ላይ እሳትን ልጥል መጣው የነደድ ዘንዳ ምን እፈልጋለሁ እንዳለ ኢየሱስ ይህ ሰዓት ሪፕሬዘንት የሚያደርገው የእግዚአብሔር ፕሬዘንስ ይላል። ጋድስ ፓወር ሲምቦላይዝድ ተደርጓል በፋይ ጋድስ ፓወር ጋድስ ፕሬዘንስ ሃሌሉያ። sometimes fire and spark represent God's presence የእግዚአብሔርን ፕሬዘንስ ሪፕሬዘንት ያደርጋል። ሃሌሉያ ኢየሱስ እንደዚህ ነው። የእግዚአብሔርን ህይወት ሪሊዝ ላደርግ ስፓርክ ላደርግ ልለኩስ መጥቻለሁ። ኦልሬዲ የእግዚአብሔር ፕሬዘንስ በምድር ላይ ከተለኮሰ ምን ፈልጋለሁ? ይሄ የኔ ታርጌት ነው። ክርስቶስ ኢየሱስ ይዞ የመጣው ህይወት ወይም እኔና እናንተ ሊለኩሰን ፋይር ሊያደርገን የሚፈልገው ህይወት የራሱ የክርስቶስ ኢየሱስ ሃሌሉያ በዚህ ብዛት በዚህ ፋይር እንድትለኮሱ በዚህ ፋይር ስፓርክ እንድትደረጉ በጌታ በኢየሱስ ክርስቶስ ኢየሱስ ይዞት የመጣው ህይወት አለ። በምድር ላይ ሪሊዝ ሊያደርጉ የፈለገው ህይወት አለ። ሊጥለው የፈለገው ህይወት አለ። በእኔና በእናንተ ውስጥ ተለኩሶ እንዲነድ የሚፈልገው ህይወት አለ። ያ ህይወት ደግሞ ራሱ የክርስቶስ ኢየሱስ ህይወት የራሱ የክርስቶስ ኢየሱስ ህይወት ሃሌሉያ። ዛሬ በጌታ ኢየሱስ ክርስቶስ ስምና ስልጣን በዚህ መለኮታዊ ፋይር እንድትለኮሱ ስፓርክ እንድትደረጉ በኢየሱስ ስም ጸልያለሁ። ያላችሁበትን ሲቹዌሽን የሚበራ ፋይር ያላችሁበትን ሲቹዌሽን ያላችሁበትን ሰንሰለት ያላችሁበትን ቻሌንጅ በየትኛው ሁኔታ ውስጥ ሁኑ፣ በየትኛው ግራ መጋባት ውስጥ ሁኑ፣ በሰውነታችሁ ላይ የሰለጠነ እንኳን በሽታ ቢኖር ይሄ መለኮታዊ እሳት ሊበላው ይችላል፣ ሊያቃጥለው ይችላል። ሃሌሉያ አንድ ያደርገው ይችላል። ፕሬዝ ዘ ሎርድ እንደያለው እሳትን ልጥል የመጣውን ኦልሬዲ ስፓርክ የማደርገው እምለኩሰው ፋይር በሰው ልጆች ውስጥ እየነደደ ይቀጥላል። እየነደደ የሚቀጥለው ያ ፋይር ደግሞ የኔ ህይወት ነው። ሃሌሉያ። ስለዚህ ዛሬ በዚህ መለኮታዊ እሳት ያልተለኮሳችሁ ስፓርክ ያልተደረጋችሁ ሰዎች ካላችሁ፣ ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ካላችሁ በጌታ ፍቅር ይህንን ጌታ ይህንን ህይወት ይህንን አዳኝ ይህንን ንጉስ በጌታ ፍቅር ልምራችኋል። በምንም አይነት ሁኔታ ውስጥ I'm not talking about religion. I'm talking about life. I'm talking about eternal life. ስለ ኢተርናል ስለሆነ ዘላለማዊ ስለሆነ ህይወት ነው ማውራችሁ። ሃሌሉያ። ክርስቶስ ኢየሱስን በማመን የእግዚአብሔር ልጆች መሆን ትችላላችሁ። የእግዚአብሔር መንግስት ወራሾች መሆን ትችላላችሁ። ክርስቶስ ኢየሱስን በማመን ወደ ምንጫችሁ ወደ ኦሪጅናችሁ መመለስ ትችላላችሁ። ሃሌሉያ። የእናንተ ምንጭ እግዚአብሔር ነው። ወደ እናንተ ምንጭ ደግሞ ተመልሳችሁ የእግዚአብሔር ልጆች የምትሆኑበት ብቸኛው ስጦታና መንገድ ክርስቶስ ኢየሱስ ነው። According to the finished work of Jesus Christ, you can receive your salvation. Receive ልታረጉ ትችላላችሁ። ህይወትን ሪሲቭ ልታረጉ ትችላላችሁ። መዳንን የምትቀበሉበት መንገድ ብቸኛው በር፣ የበጎች መግቢያ ብቸኛው በር፣ ብቸኛው መንገድ፣ ብቸኛው ህይወት፣ አጋር በደረሻው ብቸኛው መፍትሄ፣ ብቸኛው መድኃኒት ኢየሱስ። ሃሌሉያ። ለኢየሱስ ነግራችሁ እናንተ ከምታውቁበት ከመዳን ወይም እድንበታለሁ ብላችሁ ከምታስቡበት ሃይማኖት ከሰጣችሁ መላክ ወይም ዘዴ ወይም ሃይማኖት ከሰጣችሁ የመዳን መንገድ እጅግ በጣም ልዩ የሆነ ሃሌሉያ። ይህ ክርስቶስ የተገለጠ የእግዚአብሔር እውነት መዳን በሌላ በማንም የለም። እንድንበት ዘንድ ይላል መጽሐፍ ቅዱስ ከሰማይ በታች በምድር ላይ የተሰጠ አንድ ስም ነው። 50 ስም አይደለም፣ 40 ስም አይደለም፣ 30 ስም አይደለም፣ 100 ስም አይደለም፣ አንድ ስም ደርሷል። ያ ስም ደግሞ ኢየሱስ የሚል ስም። ሃሌሉያ። ኢየሱስን በማመን የእግዚአብሔር ልጆች ልትሆኑ እግዚአብሔር ኦልሬዲ እግዚአብሔር ስራውን ሰርቶ በክርስቶስ ኢየሱስ ጨርሶ
ኦልሬዲ በማመን አክሰፕት በማድረግ በመቀበል ይህ ህይወት በእናንተ ውስጥ እንዲለኮስ ይህ ህይወት በእናንተ ውስጥ ስፓርክ እንዲያደርግ እንዲንሰራፋ ክርስቶስ ራሱ በእናንተ ውስጥ ድዌል እንዲያደርግ እንዲኖር በእናንተ ውስጥ ሕያው እንዲሆን ያደርጋችሁ። ሃሌሉያ ፕሬዝ ዘ ሎርድ። የመጨረሻ ጸልይላችኋል። ኢየሱስ ጌታ። በምንም ሁኔታ ውስጥ ያላችሁ ሰዎች ይህ መለኮታዊ እሳት በእናንተ ውስጥ አለ። ለየትኛው አይነት ጥያቄ መልስ መሆን የሚችል መለኮታዊ እሳት በእናንተ ውስጥ አለ። ኢየሱስ ክርስቶስ ኦልሬዲ ሊጥለው የመጣው እሳት ራሱ ማንነቱ ሙሴ በቁጥቋጦ መካከል ያየው ያ የሚነደው እሳት በቁጥቋጦ ላይ በሂውማኒቲ ላይ የሚነድ ያ የራሱ የሆነ ህይወት አሌሉያ። ይህ ታላቅ ራእይ አየዋለ ሙሴ። ፕሬዝ ዘ ሎርድ። ዛሬ ሁላችሁ በእግዚአብሔር ቃል እውቀት በእግዚአብሔር ቃል ብርሃን አንድ ነገር ነገራችሁ። ይሄ መለኮታዊ የሆነ እሳት በእናንተ ውስጥ አለ። በሽታ ሊይዘው አይችል፣ ድህነት ሊይዘው አይችል፣ ስትራግል ሊይዘው አይችል፣ ፈተና ሊይዘው አይችል። የትኛው አይነት ቻሌንጅ ይህንን እሳት ሊያጠፋው አይችል። ይልቁኑ በውስጣችሁ ያለው እሳት ያላችሁበትን የትኛውንም አይነት ቻሌንጅ ያላችሁበትን የትኛውንም አይነት ስትራግል ሊበላው ይችላል፣ ሊያሸንፈው ይችላል። ሃሌሉያ። በሽታችሁ ሁሉ ሊያቃጥለው አመድ ሊያደርገው ይችላል። ያላችሁበትን የትኛውንም አይነት ስትራግል፣ የትኛውንም አይነት ፈተና፣ የትኛውንም አይነት ቻሌንጅ፣ የትኛውንም አይነት ጥያቄ፣ የትኛውንም አይነት ግራ መጋባት ይህ ክርስቶስ ኢየሱስ መለኮታዊ የሆነ እሳት በውስጣችሁ ያለው እሳት ይበላል። ሃሌሉያ። ሁለት ደቂቃ በጌታ በኢየሱስ ስም ጸልይላችሁ። አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ። መጽሐፍ እንደሚናገር እሳትን ልጥል መጥተው የነደደ ዘንዳ ምን እፈልጋለሁ ተብሎ እንደተጻፈ በናዝሬቱ በኢየሱስ ክርስቶስ ውስጣቸው ስፓርክ በተደረገው ውስጣቸው በተለኮሰው ህይወት መቀጣጠል እንዲችሉ መለኮታዊ እሳት በኢየሱስ ክርስቶስ በውስጣቸው ሪሊዝ እንዲያደርግ መጽሐፍ እንደሚናገር ጳውሎስ ለጢሞቴዎስ እንዳለ እጅ በመጫን በአንተ ውስጥ ያለውን እሳት ፋየር በአንተ ውስጥ ያለውን እሳት አነቃቃለሁ እንዳለ በጌታ በኢየሱስ ክርስቶስ ስምና ስልጣን በእናንተ ውስጥ ያለውን መለኮታዊ እሳት፣ ይሄ ፐርሰን የሆነውን እሳት፣ ይሄ አካል የሆነውን እሳት፣ ስሙ ኢየሱስ የሆነውን ፋየር በኢየሱስ ክርስቶስ ስምና ስልጣን በእናንተ ውስጥ አነቃቃለሁ። ለየትኛው ላላችሁበት ሲቹዌሽን፣ ላላችሁበት ቻሌንጅ፣ ላላችሁበት መከራ በምንም ሁኔታ ውስጥ ሆኑ ይሄ እሳት መልስ ነው። ይሄ እሳት መፍትሄ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን መጽሐፍ ቅዱስ እንደሚናገር በመንፈስ የምትቃጠሉ ሁኑ እንደሚል በፋየር ኢን ዘ ስፒሪት እንደሚል ማላታ ከማንዶ በኢየሱስ ክርስቶስ ስም በወንድና በሴት ልጆች ላይ ይህን መለኮታዊ እሳት በኢየሱስ ክርስቶስ ስምና ስልጣን አቀጣጥላለሁ። ይህንን ቪዲዮ የሚያዩ ሁሉ የዳኑ በአንተ ያመኑ የአንተ ልጆች የሆኑ በጌታ በኢየሱስ ክርስቶስም ጳውሎስ ለጢሞቴዎስ እንደጸለየ እጅ በመጫን በአንተ ውስጥ ያለውን እሳት አነቃቀዋለሁ እንዳለ በኢየሱስ ክርስቶስ ስምና ስልጣን በውስጣቸው ያለው ይህን መለኮታዊ እሳት በመንፈሳዊ ዓለም ላይ ዲስታንስ የሚባል ነገር የለምና በእምነት አሁን ይህንን ቪዲዮ በሚያዩ ሁሉ አብረው በሚጸልዩ ወንድና ሴት ልጆችህ ላይ ይሄ መለኮታዊ እሳት በጌታ በኢየሱስ ስም ሪሊዝ እንዲደረግ ጸልያለሁ። ያሉበትን የትኛውንም እስራት እንዲበላ፣ ያሉበትን የትኛውንም ቻሌንጅ እንዲያሸንፍ ይሄ መለኮታዊ እሳት ከራስ ፀጉር እስከ እግር ጥፍራቸው እንዲያገኛቸው፣ ያሉበትን ሲቹዌሽን ሁሉ እንዲያገኝ፣ ሰንሰለትን ሁሉ እንዲበላ፣ በሽታ ሁሉ እንዲያደቅ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በየትኛው አጋንንታዊ ጥቃት ውስጥ ላላችሁ ይህንን መለኮታዊ እሳት በኢየሱስ ስም እጠራበታለሁ። የትኛውም ሰው አብሮኝ የሚጸልይ ወንድና ሴት በየትኛው አይነት ዲመኒክ አታት ውስጥ ያሉ፣ በየትኛው አይነት ዲመኒክ የሆነ ስርዓት ውስጥ ያሉ፣ በጨለማ ስርዓት ውስጥ ያሉ ሁሉ ነፃ እንዲወጡ በናዝሬቱ በኢየሱስ ክርስቶስ ስም ይህንን ፋየር በኢየሱስ ስም ሪሊዝ አደርግባችኋለሁ። በጌታዬ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን
ይሰጣል። ያሰራችሁ ሁሉ ከዚህ ደቂቃ ጀምሮ ይበጣጠስ። የገደባችሁ ገደብ በእሳት ይበላ። በላያችሁ ላይ የሰለጠነ በሽታ በእሳት ይበላ። ፋይናንሳችሁ ላይ ያዘ ጨለማ በእሳት ይበላ። የእናንተና የእናንተን ነገር ሁሉ ሊሚት ያደረገ የጨለማ ጉልበት በኢየሱስ ክርስቶስ ስም በዚህ መለኮታዊ እሳት የተበላ ይሁን። በእናንተ ውስጥ ያለውን ይህንን እሳት አቀጣጥለዋለሁ። ይህንን ፋየር አቀጣጥለዋለሁ። በገባችሁበት በወጣችሁበት ሁሉ ይሄ ፋየር በኢየሱስ ክርስቶስ ስምና ስልጣን በኢየሱስ ክርስቶስ ስምና ስልጣን በገባችሁበት ሁሉ አክት እንዲያደርግ in the name of Jesus. This fire is consuming fire. ጠላቶቻችሁን ኮንሱም እንዲያደርግ እንዲበራችሁ እንዲያቃጥላችሁ ጥያቄያችሁን ሁሉ ለዘመናት የተሸከማችሁትን ቻሌንጅ ለዘመናት የተሸከማችሁትን በሽታ ለዘመናት የተሸከማችሁትን የትኛውንም አይነት ካስ ይሄ የክርስቶስ ኢየሱስ እሳት እንዲበላው በጌታ በኢየሱስ ስም ጸልያለሁ። የሚቋቋማችሁ ሁሉ በኢየሱስ ስም የተረገመ ይሁን። በዚህ እሳት ጉልበት በኢየሱስ ስም ሂዱ። በዚህ እሳት ጉልበት አገልግሉ። በዚህ እሳት ጉልበት ነግዱ። በዚህ እሳት ጉልበት በጌታ በኢየሱስ ስም ተማሩ። ተማሪዎች፣ ነጋዴዎች ነግዱ። በዚህ እሳት ጉልበት ወጣቶች ውጡ፣ ወንጌልን ስበኩ። በፊታችሁ የሚቆም አይኖር በጌታ በኢየሱስ in Jesus mighty name I pray it is done.